ሰላም ወገኖች ዛሬ ከዘጠኙ የኢጎ ዲቨሎፕመንት ስቴጆች ውስጥ የመጀመሪያውን ዲስከስ እናደርግበት ሴሽን ነው። ምን ይባላል? the symbiotic stage ይባላል። የመጀመሪያው ነው። አጠር አድርጌ ነግራችሁ ብዙ ሰዓታችሁን አልፈጀባችሁም። so የመጀመሪያው ስቴጅ symbiotic ሲባል ቴክስቱን ላንብብላችሁና ኤክስፕሌን አደርጋለሁ። so cognitive level of nominal actions. This means the person is functioning at a very early cognitive level. When we say nominal actions, we're referring to extremely basic, simple actions, often automatic, reflexive, or not guided by complex thought. It suggests thinking that is concrete, limited, and not yet organized into symbolic or abstract understanding. so ምንድነው የሚለው symbiotic stage ምንላቸው ብዙ ጊዜ የማሰብ አቅማቸው በጣም primitive ገና early stage የሆነ የኢጎ ዴቨሎፕመንት ስቴጅ ነው። እነዚህ ብዙ ጊዜ የምታገኟቸው ህፃናት ልጆች ላይ ነው። infants and toddlers ላይ ገና ከአንድ ከሁለት ዓመት በታች የሆኑ ህፃናት ልጆች ላይ ነው የምታገኙት። ብዙ ጊዜ አስበው አሰላስለው አገናዝበው አውጥተው አርደው አይደለም አክሽናቸውን የሚያደርጉት። ብዙ ጊዜ ሪፍሌክሲቭሊ ነው አይደል አክት የሚያደርጉት። ከተናደዱ ቀያወራሉ ወይ ያለቅሳሉ ወይ ይጮሃሉ ወይ they throw temper tantrums። አክሽናቸው አውቶማቲክ ነው ያለምንም ማሰላሰል ያለምንም ሪፍሌክሽን አክት የሚያደርጉት ነውና ብዙ ጊዜ ከበስተጀርባው ከአክሽናቸው ወይም ከተግባራቸው በስተጀርባ የተወሳሰበ ሐሳብ ምናምን የለም እና አስተሳሰባቸው ሊሚትድ ነው። ብዙ በኮንሰፕቶች በተለያዩ ሞራሊቲ ሊሆን ይችላል ባህል ሊሆን ይችላል በመናምን የታገዘ አይደለም ሪፍሌክሲቭ ነው አክሽናቸውና ብዙ ጊዜ እነዚህ ህፃናቶች ልጆች ለአቢዩዝ የሚጋለጡት ኬር የሚያደርጉላቸው ሰዎች ይሄንን አንደርስታንዲንግ ስለማይኖራቸው ነው። ብዙ ጊዜ እያናደዱን ይመስለናል አውቀው ያበሳጩን ይመስለናል ግን አይደለም። ብዙ ጊዜ ያሰቡ ሳይሆን የሚያደርጉት ሪፍሌክሲቭሊ አውቶማቲክሊ ስለሚያደርጉት መሆኑን መረዳት ተገቢ ይሆናል። especially ህፃናት ልጆች ለምናሳድግና እዚህኛው ስላይድ ላይ እንደምታዩት አደልትም ሆነው ናን ቨርባል የሆኑ የማይናገሩ ሐሳባቸውን በቃላት መግለጽ የማይችሉ some kind of developmental ችግር ያለባቸው ሰዎችን ኬር ለምናደርግ ሰዎች ይሄንን ማወቅ በጣም ኢምፖርታንት ነው ብዬ አስባለሁ። so ሌላው ኢምፖርታንት ነገር ደግሞ their perspective on the self. So they do not have a lot of perspective on self. Their understanding of self is confused, confounded, and undifferentiated. Others are not very distinct and separate, but simply sources of survival. As adults, at this stage, they're likely pre- or nonverbal and usually institutionalized or completely dependent on the care and protection of others. ይሄ ሐሳብ ምንድነው የሚለው መሰላችሁ? ለራሳቸው እኔ የሚለውን ሰልፍ ወይም ደግሞ ማንነታቸውን ገና ለይተው በደንብ አያውቁም። ብዙ ጊዜ ስለራሳቸው ያላቸው አመለካከት ገና ኮንፊውዝድ ነው። በደንብ የተለየ አይደለም። እኔ ገሌ ነኝ ሌሎች ሰዎች ገሌ ናቸው እንደዚህ ሚል ዲስቲንክሽን ገና በደንብ አልፈጠረም አእምሯቸው ላይ። ሌሎች ሰዎችን የሚመለከቱት ለነሱ ሰርቫይቫል አስፈላጊ እንደሆኑ የራሳቸው ኤክስቴንሽን አድርገው ነው የሚያዩት። ከራሳቸው ቅጥያ ለነሱ ሰርቫይቫል የሚያስፈልጉ ኤንቲቲዎች ወይም ነገሮች እንጂ የራሳቸው ስሜት የራሳቸው አስተሳሰብ የራሳቸው ፕሮግራም አጀንዳ ያላቸው ፍጥረቶች ነው ብለው ወደ ማሰብ ገና አልመጡ። ኦኬ ስለዚህ ቀደም ያልኳችሁ ነው በእድሜያቸው ህፃናት የሆኑ ታድለር የሆኑ ከሁለት ዓመት በታች የሆኑ ወይም ደግሞ የነን ቨርባል የሆነ ዲቨሎፕመንታል ኢሹ ያላቸው ትላልቅም ሰዎች ሆኖ እንደዚህ አይነት ችግር ካለባቸው ለሌላው ሰው ወይም ኬር ለሚያደርግላቸው ሰው ያላቸው አመለካከት just ለነሱ ሰርቫይቫል የሚያስፈልጉ እንጂ ከዛ ያለፈ ኮምፕሌክስ የሆነ ሐሳብ ማንነት ያላቸው ሰዎች አይመስላቸውም። so ይሄንን አንደርስታንድ ማድረግ አስፈላጊ ነው ብዬ አስባለሁና so እነዚህ ሰዎች እነዚህ ህፃናቶችን ልጆችንና እንዳልኳችሁ ትልቅም ሆኖ ናን ቨርባል የሆኑ ወይ መናገር የማይችሉ በዲቨሎፕመንታቸው ወደ ኋላ የቀሩ ሰዎችን የሚንከባከቡ ሰዎች especially እነሱ ራሳቸው low ego development ካላቸው
አቢዩዝ ሊያደርጓቸው ይችላሉ እነዚህ ልጆች አይደል ብዙ ጊዜ ህፃናት ለአቢዩዝ እና ለጉዳት የሚዳረጉት ይሄንን አንደርስታንድ የማያደርጉ ሰዎች ኬር ሲያደርጉላቸው እና አንደርስታንድ ማድረገው ራሱ ፔሸንት የሆነ ትግስት የሌላቸው ለነገሩ ያልተሰጡ ሰዎች ወይም ለኬር ለማድረግ ያልተሰጡ ሰዎች እነዚህን ሰዎች እንዲንከባከቡ ኃላፊነት ሲሰጣቸው ለተለያዩ አቢዩዝ እና ጉዳት ሊያደርሱባቸው ይችላሉ ሶ ይሄንን ማወቅ ተገቢ ነው ብዬ አስባለሁ ሶ በዚህ እድሜ ነው ባይ ዘ ዌይ አንዳንድ ኢንቫይሮንመንቱ ሼፕ ማድረግ የሚጀምረው ሶ ላንብብላችሁ ቴክስቱን self recognition begins primitively right as they begin to see objects as separate infants also begin to see themselves as separate objects this might show up as referring to themselves by name like Bobby once something like that using early pronouns such as me this reflects the very beginning of self-awareness even if it is primitive so primitive የሆነ ራሳቸውን ሬኮግናይዝ ወደ ማድረግ ይጀምራሉ በዚህ ስቴጅ አካባቢ ሲምባዮቲክ ስቴጁ ላይ እና በዚህ የዲቨሎፕመንት ስቴጅ ነው ብዙ ጊዜ ህፃናት ልጆች ለኢንዶክትሪኔሽን የሚመለመሉት ምክንያቱም ራሳቸውን ወደ ማወቅ እየመጡ ነው ቀስ ያሉ ስፔሻሊ ወደ ኋላ ሌት ሲምባዮቲክ ስቴጅ ላይ ሲደርሱ ማንነታቸው ፎርም እያደረገ ይመጣል አስተሳሰብ እየኖራቸው ዲቨሎፕ እያደረጉ ይመጣሉ ቀስ እያሉና በዚህ እድሜ የሚያድጉበት ኢንቫይሮንመንት ማንነታቸውን ሼፕ ያደርገዋል ማለት ነው ባህላቸው ቋንቋቸው የሚለምዱት ቋንቋ የሚያድጉበት ፋሚሊ የሚያድጉበት ሰፈር ካልቸሩ ሃይማኖቱ ሌሎችም አይዲዮሎጂዎች ካሉ የሚያድጉበት ኢንቫይሮንመንት ላይ ያንን ፒክአፕ እያደረጉ በዛ መሰረት ማንነታቸውን ዲቨሎፕ ማድረግ ይጀምራሉ ማንነታቸውን ሼፕ እያደረጉ ይመጣሉ ማለት ነው ሶ የሃይማኖት ኢንዶክትሪኔሽን የካልቸር ኢንዶክትሪኔሽን ወይ ማስተምሮቶች ሌሎችም አይዲዮሎጂዎች ለምሳሌ ህፃናት ልጆችን የጦር ወታደር አድርገው የሚመለምሉ ሰዎች በዚህ እድሜ ቢወስዳቸው ሞር ሰክሰስፉል ይሆናሉ ሶ early ከተጀመረ አንድን ልጅ ማስተማር አንድን ህፃናት ልጆችን ማጠቃላይ በምትፈልጉት መንገድ ብታስተምሯቸው ከማንነታቸው ጋር ፊውዝ ያደርጋሉ ራሳቸውን በዛ አይዲዮሎጂ ማንነት ይገነባሉ ማለት ነው በዛ መልኩ ያድጋል ሶ እንደውም በጣም ኮምፕሌክስ የሆነ ይሄን ፎሬን ኢንተለጀንስ ምናምን ያላቸው ሰዎች ህፃናት ልጆችን ገና በዚህ እድሜ ወስደው ለስፓይ ስፓይ በአማርኛ ምንድን ነበር ሰላይ እንዲሆኑ ያርጓቸዋል የጠላትን አገር ካልቸር ቋንቋ ምናምን በማስተባበር ከጠላት ሀገር ህዝብ ጋር ተዋህደው በመኖር ኢንተለጀንስ ወይ ኢንፎርሜሽን ስለዛ ሀገር እንዲሰበስቡ የሚያረጉበት ሁኔታ አለና ምንድነው ይሄ የሚያረጋው በቃ አይምሯቸው በዚህ ጊዜ ኤክስፖዝ የሚሆኑት ነገር ከማንነታቸው ጋር ፊውዝ እያደረገ ይመጣል አንድና one and the same ቢሆን ይመጣል ማለት ነው ሶ very important indoctrination ምናምን በመናወራ ጊዜ ይሄ ኮንሰፕት አስፈላጊ ይሆናል ማለት ነው I think ይሄ ለዛሬ ይበቃናል የሚቀጥለው ስቴጅ ምን መሰላችሁ the impulsive stage no so the second stage is impulsive stage or the impulsive stage እሱን በሚቀጥለው ቪዲዮ አሳያችኋለሁ ወይ ማወራላችኋለሁ በጣም ነው ኢንትረስትድ የምትሆኑት በተለይ አሁን ማንነት ሞር ዲቨሎፕ እያደረገ ከመጣ በኋላ ሰዎች እንዴት ሪአክት ማድረግ እንደሚጀምሩ ራሳችሁንም ታይምበታላችሁ ሌሎች ሰዎችንም ታዩበታላችሁ እና thank you ስለተከታተላችሁኝ ከቻላችሁ ሰብስክራይብ አድርጉ ፎሎ አድርጉ ቻናሉን ለሚጠቀሙበት አላችሁ ለምታስቡትም ሰዎች ሼር ብታደርጉ አይከፋም አመሰግናለሁ በሚቀጥለው ቪዲዮ እንገናኛለን ባይ